ውለታው ስለ ፍጹም ፍቅሩ ለዚህም ላበቃን አጎናጽፎን ክብሩ ለኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን እልልታን እናቅርብ በአንድነት ሆነን ስለ ውለታው ስለ ፍጹም ፍቅሩ ለዚህም ላበቃን አጎናጽፎን ክብሩ ለኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን እልልታን እናቅርብ በአንድነት ሆነን ሰማይን ያለ ምሰሶ ምድርንም ያለ መሰረት በቃሉ ብቻ አጽንቷል የኛ አባት ሁሉ ከእርሱ ሁሉ በእርሱ ነው አንዳችም የለም ከቶ የሚሳነው ስለ ውለታው ስለ ፍጹም ፍቅሩ ለዚህም ላበቃን አጎናጽፎን ክብሩ ለኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን እልልታን እናቅርብ በአንድነት ሆነን ከፍጥረታት በፊት እርሱ የነበረ እኛን በአርአያው በመልኩ ፈጠረ ለክብር ምስጋና የፈጠረን ጌታ እናመስግነው ጠዋትና ማታ ስለ ውለታው ስለ ፍጹም ፍቅሩ ለዚህም ላበቃን አጎናጽፎን ክብሩ ለኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን እልልታን እናቅርብ በአንድነት ሆነን ከሲኦል ሊያድነን ከሰማይ ወረደ በመስቀል ተሰቅሎ እርሱ ተዋረደ ሞታችንን ሞቶ ሕይወቱን ለሰጠን ለቀራንዮ በግ ውለታው አለብን ስለ ውለታው ስለ ፍጹም ፍቅሩ ለዚህም ላበቃን አጎናጽፎን ክብሩ ለኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን እልልታን እናቅርብ በአንድነት ሆነን መንግሥቱን ሊያወርሰን ልጆቹ ሊያረገን ከፍጥረት ለይቶ እኛን ለመረጠ ለአልፋ ኦሜጋ ለኢየሱስ ክርስቶስ ምስጋና እናቅርብ ስሙን እናወድስ ስለ ውለታው ስለ ፍጹም ፍቅሩ ለዚህም ላበቃን አጎናጽፎን ክብሩ ለኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን
እልልታን እናቅርብ በአንድነት ሆነን ስለ ውለታው ስለ ፍጹም ፍቅሮ ለዚህም ላበቃን አጎናጽፎን ክብሮ ኢየሱስ ክርስቶስ ለቸሩ አምላካችን ምስጋናን እናቅርብ በአንድነት ሆነን እልልታን እናቅርብ በአንድነት ሆነን ስለማይነገር ስጦታው እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 አንደበታችን ከፍቶ በስሙ እንድንዘምር ያገዘን የአባቶቻችን አምላክ ቅዱስ እግዚአብሔር ምስጋና ይድረሰው። አነሳስቶ ላስጀመረን አስጀምሮም በሰላም ላስፈጸመን ክብርና ምስጋና ለአምላካችን ይሁንልን።